ሰላም ሰላም ውድ የዚህ ቻናል ተከታታዮች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን የትምህርት አይነቶች እያስተማርን እንገኛለን። ቻናሉም አዲስ ስለሆነ ላይክ፣ ሸር፣ ሳብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁ ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱን የምሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የትምህርት አማራጮች በያላችሁበት ቦታ ሆናችሁ መማር ትችላላችሁ ማለት ነው። እንግዲህ በዛሬው ቪዲዮአችን አማርኛ ፊደላትን በእንግሊዘኛ ማጥናት ለጀማሪዎች የሚል ይዤላችሁ መጥቻለሁ። ይህንም እስከ መጨረሻው ድረስ አንድ ባንድ አሳያችኋለሁ። ከኔ ጋር ቆዩ። እንግዲህ በዛሬው ቪዲዮአችን ከሸ እስከ ተ ያሉት እነዚህን የአማርኛ ፊደላቶች እስከ ቤተሰቦቻቸው ድረስ በእንግሊዘኛ እንዴት እንጽፋለን ወይም እንዴት እናነባለን የሚሉትን ይዤላችሁ መጥቻለሁ ማለት ነው። እንግዲህ እናንተ ይሄንን ቪዲዮ እስክሪብቶና ደብተር በመጠቀም ከቻላችሁ እየጻፋችሁ ካልቻላችሁ ደግሞ ቪዲዮውን እየመላለሳችሁ በማየት ይሄንን ቪዲዮ እስከመጨረሻው ድረስ ተመልከቱት። ይሄንን ቪዲዮ እስከመጨረሻው በደንብ ካያችሁት በደንብ ይገባችኋል ማለት ነው። ማንበብ ማይችል ካለም በተሎ ማንበብ ይችላል፣ መጻፍ ማይችል ካለም በተሎ መጻፍ ይችላል ማለት ነው። አሁን እዚህ ጋር ያሉት እነዚህን የአማርኛ ፊደላቶች በቅድሚያ አነብላችኋለሁ። ቀጥሎ ደግሞ በእንግሊዘኛ እንዴት ይጻፋሉ የሚለውን ደግሞ አነብላችኋለሁ ማለት ነው። ተከታተሉኝ። ሹ ሺ ሻ ሼ ሽ ሾ። አሁን ደግሞ እነዚህን ፊደላቶች ከመጨረሻው ወደ መጀመሪያው እቆጥርላችኋለሁ። ሾ ሽ ሼ ሻ ሺ ሹ ሸ። ስለዚህ እዚህ ጋር የሸ ቤተሰቦች በእንግሊዘኛ እንዴት ይጻፋሉ የሚለውን ደግሞ እናያለን ማለት ነው። ተከታተሉ። ሸ ስንል እንግዲህ እዚህ ጋር ኤስ ኤች ኢ እንግዲህ ሸ የምትባለው የአማርኛ ፊደል በእንግሊዘኛ ሌተር ወይም ደግሞ በእንግሊዘኛ ስትጻፍ ሶስት የእንግሊዘኛ ሌተሮችን የያዘች ናት ማለት ነው። ሶስት የእንግሊዘኛ ሌተሮችን የያዘች ናት ማለት ነው። እንግዲህ እዚህ ጋር የምታዩት ሸ ስንል ኤስ ኤች ኢ ይላል። ሹ ኤስ ኤች ዩ፣ ሺ ኤስ ኤች አይ፣ ሻ ኤስ ኤች ኤ፣ ሼ ኤስ ኤች ኢ፣ ሽ ኤስ ኤች፣ ሾ ኤስ ኤች ኦ እንዳለን ማለት ነው። እንግዲህ እዚህ ጋር የምታያቸው የማናቸው የሸ ቤተሰቦች ናቸው ማለት ነው። እንግዲህ ከሸ ቀጥሎ ደግሞ የቀን ቤተሰቦች እናያለን ማለት ነው። ስለዚህ ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ። አሁን እንግዲህ እዚህ ጋር ደግሞ ከመጨረሻው ወደ መጀመሪያው እቆጥርላችኋለሁ። ቆ፣ ቅ፣ ቄ፣ ቃ፣ ቂ፣ ቁ፣ ቀ። እንግዲህ የቀ ቤተሰቦች ደግሞ በአማርኛ እነዚህ ናቸው። በእንግሊዘኛ ደግሞ ከታች እነዚህ የተጻፉ ናቸው ማለት ነው። እንዴት እንጽፋለን የምንለውን እስኪ አብረን እናያቸው። ቀ ስንል ኬኢ፣ ቁ ኬዩ፣ ቂ ኬአይ፣ ቃ ኬኤ፣ ኤ ኬኢ፣ ቅ ኬ፣ ቆ ኬኦ እንላለን ማለት ነው። እንግዲህ እነዚህ ደግሞ የማን ቤተሰቦች ናቸው? የቀ ቤተሰቦች ናቸው ማለት ነው። ስለዚህ ወደ ቀጣዩ እስኪ እንሄድ። ቀጣይ ደግሞ በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። አሁን ደግሞ እነዚህን ከመጨረሻው ወደ መጀመሪያው እቆጥራቸዋለሁ። ቦ፣ ብ፣ ቤ፣ ባ፣ ቢ፣ ቡ፣ በ። አሁን ደግሞ
በእንግሊዘኛ እንዴት ይጻፋሉ የሚሉትን ደግሞ እናያቸው እስኪ። በ ስንል ቢኢ፣ ቡ፣ ቢዩ፣ ቢ፣ ቢአይ፣ ባ፣ ቢኤ፣ ቤ፣ ቢኢ፣ ብ፣ ቢ፣ ቦ፣ ቢኦ። እንግዲህ እነዚህ ደግሞ የማን ቤተሰቦች ናቸው? የበ ቤተሰቦች ናቸው ማለት ነው። ወደ ቀጣዩ ስንሄድ ደግሞ የተን ቤተሰቦች እናያለን። እንግዲህ ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ። አሁን ደግሞ እነዚህን ፊደላቶች ከመጨረሻው ወደ መጀመሪያው እቆጥራቸዋለሁ። ቶ፣ ት፣ ቴ፣ ታ፣ ቲ፣ ቱ፣ ተ። አሁን እነዚህን ፊደላቶች ደግሞ በእንግሊዘኛ እስኪ እንያቸው። ተ ስንል ቲኢ፣ ቱ፣ ቲዩ፣ ቲ፣ ቲአይ፣ ታ፣ ቲኤ፣ ቴ፣ ቲኢ፣ ት፣ ቲ፣ ቶ፣ ቲኦ እንላለን ማለት ነው። እንግዲህ እዚህ ጋር ደግሞ የማን ቤተሰቦች ናቸው? የተ ቤተሰቦች ናቸው ማለት ነው። ስለዚህ እንግዲህ እንዳጠቃላይ በዛሬው ቪዲዮአችን እነዚህን ከሸ እስከ ተ ያሉትን አራቱንም ፊደላት አማርኞቹን በእንግሊዘኛ እንዴት እንጽፋቸዋለን፣ እንዴት እናነባለን የሚሉትን አይተናል ማለት ነው። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።